የመንግስት ክፍያ ኪሳችንን አራቆተው። ከሸቀጦች ዋጋ በላይ በአሁኑ ወቅት የፓስፖርት፣ የተሽከርካሪ ሰሌዳና የቴሌኮም የታሪፍ ጭማሪዎች ዜጎችን ወደ ከፋ ድህነት እያገረሸባቸው መሆኑን የገለጸው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት በጥብቅ ያወጣው አዲስ ማሳሰቢያ። በትግራይ ክልል በቅርቡ የጸደቀውን አዲስ የውትድርና አገልግሎት ሕግ አስመልክቶ የሰብአዊ መብት ተሟጋቹ ሂዩማን ራይትስ ሕጉ በአስቸኳይ ይሰረዝ ሲል ያወጣው ያልተጠበቀ መግለጫና ያስነሳው አዲስ ዓለም አቀፍ ውዝግብ። ከተቀጠረበት ድርጅት የ18 ሚሊዮን ብር ውድ መኪና ሰርቆ በአዳማ መጋዘን ውስጥ በመበታተን በ600 ሺህ ብር ብቻ ለመሸጥ የሞከረው አሽከርካሪና 7 ተጠርጣሪዎች በብሔራዊ መረጃና ደህንነት እጅ የወደቁበት አስገራሚ ኦፕሬሽን። የባለስቲክ ሚሳይላችን ባይኖር ኖሮ እስራኤልና አሜሪካ እንደ ጋዛ ያፈርሱን ነበር በሚል የኢራኑ ፕሬዝዳንት ማሱድ ፔሴሽኪያን በፓኪስታን ሆኖ የሰጡት እጅግ ጠንከር ያለ መግለጫና የመካከለኛው ምስራቅ አዲሱ ጦርነት ውጥረትን ዝርዝር መረጃዎችን ይዘንላችሁ ቀርበናል። ሰላም የዜናችን ተከታታዮች እንደምንቆያችሁን ለሰዓቱ የተመረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ዓለም አቀፉ የሰብአዊ መብቶች ተሟጋጅ ድርጅት ሂዩማን ራይትስ በትግራይ ክልል በቅርቡ የጸደቀው የውትድርና አገልግሎት ሕግ በአስቸኳይ እንዲሰረዝ ጥሪ ያቀረበ። ድርጅቱ ባወጣው መግለጫ ይህ አዲስ ሕግ ለግዳጅ ወታደራዊ ምልመላ መንገድ የሚከፍትና በክልሉ የሚነሱ ተቃውሞዎችን ለመቅጣት ሊያገለግል ይችላል የሚል ከፍተኛ ስጋት እንዳለው ገልጿል። የሂዩማን ራይትስ ዎች የአፍሪካ ክፍል ምክትል ኃላፊ ላቲሺያ ባድር በጉዳዩ ላይ በሰጡት ማብራሪያ ሲቪል ዜጎችን በማስገደድና ተቃዋሚ ድምጾች በመጫን የክልሉን የፖለቲካ ውጥረት መፍታት እንደማይቻል አስታውቀዋል። ድርጅቱ አዲሱ ሕግ በአስገዳጅነቱና በይዘቱ ከኤርትራ የግዴታ ብሔራዊ አገልግሎት ስርዓት ጋር ተመሳሳይነት እንዳለው በመጥቀስ የዜጎችን መብትና ነጻነት ለማክበር ሕጉ በአስቸኳይ ሊሰረዝ እንደሚገባ አሳስቧል። አንድ ግለሰብ በሚሰራበት ድርጅት ውስጥ የሚገኝና ግምቱ 18 ሚሊዮን ብር የሚያወጣ የሰሌዳ ቁጥሩ ኮድ 3 አዲስ አበባ 48405 የሆነ ፒክአፕ ተሽከርካሪን በምስጢር ይዞ በመሰወር ከአንድ ግለሰብ ጋር በ600 ሺህ ብር ብቻ ለመሸጥ መስማማቱ ተሰማ። ግለሰቡ ቀደም ብሎ የሽያጩን ቅድመ ክፍያ 110 ሺህ ብር ተቀብሎ እንደነበረም የአዲስ አበባ ፖሊስ አስታውቋል። የአጭበርባሪ አሽከርካሪ ብሩን ከተቀበለ በኋላ ከ6 ግብረ አበሮቹ ጋር በመሆን መኪናዋን ወደ አዳማ በመውሰድ ከአካባቢው ማህበረሰብ ለመሰወር በአንድ መጋዘን ውስጥ አካሏን በመነቃቀልና በመበታተን አስቀምጧት ነበር። ይሁን እንጂ ብሔራዊ መረጃና ደህንነት አገልግሎት ከአዳማ ከተማ ፖሊስ ጋር በመቀናጀት ባደረገው እጅግ ስኬታማ ክትትል ዋናውን ወንጀለኛ ጨምሮ በአጠቃላይ 7 ተጠርጣሪዎችን ከተበታተነው የተሽከርካሪው ኤግዚቢት ጋር በቁጥጥር ስር ለማዋል ችለዋል። ዜጎች ከጊዜ ወደ ጊዜ እየጨመረ ከመጣው የሸቀጦች ዋጋ በበለጠ በአሁኑ ወቅት ከመንግስት ለሚያገኟቸው አገልግሎቶች የሚከፍሉት ከፍተኛ ክፍያ ብርቱ ፈተና እየሆነባቸው መሆኑ ተሰማ። ከቅርብ ጊዜ ወዲህ በተለያዩ የመንግስት አገልግሎቶች ላይ የሚታዩት የታሪፍ ማሻሻያዎችና ተገልጋዩ የሚጠይቀው ወጪ ከፍተኛ መሆኑ የነዋሪውን ኑሮ በእንቅርት ላይ ጆሮ ደግፍ እያደረገበትና የሸማቹ መብት በከፍተኛ ሁኔታ እየተጣሰ መሆኑን የኢትዮጵያ ሸማች መብት ተቆርቋሪ ድርጅት በይፋ አስታውቋል። የመንግስት አገልግሎቶች ትርፍ ማጋበሻ ሳይሆኑ ዜጎችን ለመደገፍ ማህበራዊ ፍትህን ለማረጋገጥና በሕግ የተጣሉ ግዴታዎችን ለመወጣት የሚቀርቡ መሰረታዊ መብቶች መሆናቸውን የጠቀሰው ድርጅቱ በአሁኑ ወቅት በጅምላ እየታዩ ያሉ የዋጋ ጭማሪዎች ሸማቹን ተስፋ የሚያስቆርጡና ወደ ከፋ ድህነት የሚገፉ ናቸው ብሏል። ወደ ውጪ ዜናዎች ስናልፍ የኢራኑ ፕሬዝዳንት ማሱድ ፔሴሽኪያን ሀገራቸው የያዘችው የባለስቲክ ሚሳይል ፕሮግራም በፍጹም ለድርድር የማይቀርብ መሆኑን በጽኑ አስታውቀዋል። ፕሬዝዳንቱ በፓኪስታን ያደረጉትን ይፋዊ የስራ ጉብኝት ተገን በማድረግ በሰጡት መግለጫ ኢራን በማንኛውም ሁኔታ ውስጥ ብትሆን ከማንኛውም አካል ጋር በመከላከያ አቅሟ ዙሪያ በፍጹም ለድርድር እንደማትቀመጥ በቁርጠኝነት ገልጸዋል። ኢራን ራሷን ለመከላከል የገነባችው የሚሳይል አቅም ባይኖር ኖሮ አሁን ላይ የሀገሪቱ ዕጣ ፈንታ እንደ ጋዛ ሊሆን እንደሚችል ፕሬዝዳንቱ አስገንዝበዋል። ማሱድ ፔሴሽኪያን በንግግራቸው ለራሳችን መከላከያ የያዝናቸው ሚሳኤሎች ባይኖሩ ኖሮ እስራኤልና አሜሪካ ለሽማግሌም ሆነ ለህፃን ሳያዝኑ ኢራንን ልክ እንደ ጋዛ ያፈርሷት ነበር ሲሉ የጦር መሳሪያዎቻቸው ለሀገሪቱ ህልውና ፍጹም ወሳኝ መሆናቸውን በኃይለኛ ቃላት አስምረውበታል።
ለዕለቱ የመራረጥናቸው ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። በሌሎች መረጃዎች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ